ስለ ሙሴ፣ ስለ ባርቅ፣ ስለ ዲቦራ፣ ስለ ሕዝቅኤል፣ ስለ ዘሩባቤል፣ ስለ አስቴር፣ ስለ ነህምያ፣ ስለ ስንቶቹ እንዘርዝር? እነዚህ ሁሉ ስለ ሀገራቸው፣ ስለ ሕዝቦቻቸው፣ ስለ አባቶቻቸው ምድር ብለው በበረሃ የተንከራተቱ፣ ከአውሬ ጋር የታገሉ፣ ከጨቋኝና ጨካኝ መንግስታት ጋር የታገሉ፣ በሕይወታቸው ዋጋ ከፍለው ራሳቸውን ከአደጋ ላይ ጥለው ሀገራቸውና ሕዝባቸውን ነፃ አውጥተው በጀግንነትና በድል ለሀገራቸው የዘመሩ ስማቸው በቅዱስ መጽሐፍ ላይ ተጽፎላቸዋል። እስራኤላውያንን ከግብጽ ባርነት አመልጠው ኢየሩሳሌም ከገቡ በኋላ በባቢሎን ወረራ ተደርጎባቸው በግዴታ ወደ ባቢሎን ተወስደው ነበር። እነዚህ አይሁዳውያን ምርኮኞች በባቢሎን ወንዝ ዳር እያለቀሱ በገናቸውን በአህዋያ ዛፎች ላይ ሰቅለው በተቀመጡ ጊዜ የማረኳቸው ሰዎች ከጽዮን መዝሙር አንዱን ዘምሩልን ብለው ተሳለቁባቸው። ነገር ግን መዝሙር በባዕድ ሀገር እንዴት ይዘመራል ብለው ስለራሳቸው፣ ስለ ሀገራቸው፣ ስለ ኢየሩሳሌም እንዲህ ብለው ዘመሩ። ኢየሩሳሌም ሆይ ብረሳሽ ቀኝ እጄ ትርሳኝ፣ ሳላስታውስሽ ብቀር ኢየሩሳሌምን የደስታዬ ቁንጮ ባላደርግ ምላሴ ከተናጋይ ጋር ትጣበቅ ብለው ስለ ሀገራቸው ዘምረዋል። ነህምያ የተወለደው በግዞት ሀገር በባቢሎን ነበረ። የአባቱን ሀገር ኢየሩሳሌምን አያውቅም። ነገር ግን ልቡ ሁልጊዜ ወደ ኢየሩሳሌም ወደ አባቶቹ ሀገር ነበር። ነህምያ በሱሳ በነበረው የፋርስ ንጉሥ ለአርጤክስስ ጠጅ አሳላፊ ሆኖ ሲያገለግል ኢየሩሳሌም ፈርሳለች የሚል ዜና ይሰማል። የኢየሩሳሌም ግንቦች ፈርሰዋል፣ በሮቿ ተቃጥለዋል፣ ሕዝቦቿም በውርደት ይኖሩ ነበር። ነህምያም የአባቶቼን ሀገር መልሼ እንድሰራ ወደ ይሁዳ ላከኝ ሲል ንጉሱን ጠየቀ። ንጉሱ ለደህንነት መተላለፊያ ደብዳቤዎች እና ከንጉሱ የጦር አለቆችና ፈረሶች አብረውት እንዲሄዱ አድርጎ ላከው። ነህምያም በሌሊት የኢየሩሳሌምን ቅጥር ተመለከተ። ከዚያም ከእንግዲህ እንዳንዋረድ የኢየሩሳሌምን ቅጥር እንደገና እንስራ በማለት ሕዝቡን ሰብስቦ እየሰራ እንደ ሰንበላጥና ጦቢያ ያሉ ጠላቶቹን ቢያሾፉበትም ቢሳለቁበትም ነህምያ በአንድ እጁ ስራውን እየሰራ በሌላኛው እጁ የጦር መሳሪያ ይዞ ግንቡን በ52 ቀናት ውስጥ ገንብቶ ጨረሰ። የአባቶቹን ሀገር ለመስራት በምርኮኛ ከተያዘበት ከባቢሎን ወደ ኢየሩሳሌም ያደረገው ጉዞ የድፍረት፣ የጽናትና የጀግንነትና የታማኝነት እንደሆነ በቅዱስ መጽሐፍ ታሪክ ተጽፎለታል። ሀገር የማዳን ጥሪ ሕዝብን መሰብሰብ ድሮም የነበረ አሁንም ወደፊትም ያለ የሚኖር ነው። ሙሴና እስራኤላውያን ከግብጽ ባርነት ወጥተው ከዳኑ በኋላ አዲስ ማንነታቸውን እንደ ሕዝብ የሚያከብሩበትን የድል መዝሙር ዘምረዋል። ዲቦራና ባራቅ የእስራኤልን ከጭቆናና ነፃ መውጣታቸውን የሚያከብር መዝሙር ዘምረዋል። ሕዝቅያስ ከሕመም ካገገመ በኋላ የኢየሩሳሌምን ከአሦር ነፃ ካወጣ በኋላ ዘምረዋል። ከግዞት የተመለሱት ግዞተኞች የዘሩባቤል ጊዜ በድጋሚ በተሰራው ቤተ መቅደስ ሆነው ዘምረዋል። ይህ መታሰቢያነቱ ለሀገራቸው ለሚዘምሩ ይሁንልን።